አካባቢ ፀሐያማ ነው። በሶላር ኤነርጂ ብዙ የሚጠቀምበት አካባቢ ነው። አዋሽ ከኢትዮጵያ ውስጥ ፈልቆ እንደገና ደግሞ አፋር ላይ የሚቆምበት ሁኔታ የተፈጥሮ ግድብ አለ። ተራራው እንጂ ከጎረባች ጋር ከምናምን ጋር የማይጣላ የውጭ አጀንዳ የማይሆን አዋሽ አለ። የአዋሽ ማለት ለሀገር ባለሀብቶች ለውጭም ባለሀብቶች አፉን ክፍት አድርጎ የሚጠብቅ ነው። ይሄ ገደላ ገደሉ ውስጥ የሚሄድ አይደለም። ሜዳማ አካባቢ ነው። ለእርሻ ኢንቨስትመንት ለግብርና ኢንቨስትመንት ምቹ ያደርገዋል። እነ ዳሎንም እነ ሄረታሌም እነ አለሎባት ምቹ ሳቢ የሆኑ ኢንቨስትመንት አካባቢዎች አሉ። ይሄ ደግሞ በተለይ ሁኔታ ተመራጭ ያደርገዋል። አሁን ባለው ሁኔታ በእኛ አሁን ከማኑፋክቸሪንግ ማስፋፋት ጋር ተያይዞ ተወሰነ ደረጃ ወደፊት አሁን ባለው ሁኔታ የኃይል እጥረት ሊያጋጥም ይችላል የሚል ስጋትም ነበር። ግን አሁን ብዙም ስጋት የለንም ብዬ ነው የማስበው። ምክንያቱም በቅርቡ ይመረቃል ተጠናቆ ይመረቃል ብለን የምናስበው ታላቁ ህዳሴ ግድብ አለ። ስለዚህ እንደ ሀገርም በተለይ ከመብራት በላይ ነው ትርጉም ጨለማን ከማሸነፍ በላይ ነው። ትልቁ ትርጉም ለኢንዱስትሪ ነው፣ ለኃይል አቅርቦት ነው፣ ለኃይል ፍጆታ ነው እና ይህንን ደግሞ እንደ ሀገርም እንደ አፋርም ወደፊት ከሚታሰበው የኢንዱስትሪ ማስፋፋት ጋር ተያይዞ ትልቅ ትርጉም አለው ብለን የምናስበው እኛ እንደ አፋርም በጉጉት የሚጠበቅ ነው። የሀገር ምርት እየጨመረ በሄደ ቁጥር ኤክስፖርት አለ ማለት ነው። ኢምፖርት አለ፣ ኤክስፖርት አለ። እድገቱ በጨመረ ቁጥር ኢምፖርት ኤክስፖርት አለ። ይሄ ማለት ደግሞ ወደቦች ያስፈልጋል። ለዛው ደግሞ ዋናው ሩት በእኛው በአሁኑ ሰዓት ባለው ሁኔታ በእኛው ነው። ደግሞ ማነቃቃት የተፈጠረበት ሁኔታዎች አሉ። አሁን ኮሪደር ልማቶች አሉ እንደ ሀገር ኮሪደር ልማት አለ ማለት ኢንቨስትመንት አለ ማለት ነው። ከተማን ምቹ ማድረግ ሳቢ ማድረግ ባለሀብቶች መኖሪያ ማድረግ የኢንዱስትሪ ከተማ ማድረግ ነው። የኃይል አቅርቦት የሚጨምርበት ከተማ ማድረግ ነው እና የኮሪደር ልማት ጋር ተያይዞ የሚሰሩ ስራዎች በቃ አካባቢው ሰው ደስተኛ ሆኖ ለመኖሪያ ለመዝናኛም ለጤና እንቅስቃሴም የወክዌይ ካሜራዎች እዛው ላይ ለሴፍቲ ነው እና ኦሊንዋን የሆነ ነገር ነው። ኮሪደር ልማት ማለት ኦሊንዋን ነው እና ይሄ ራሱ ኮሪደር ልማት መጀመር ማለት ኢንቨስትመንትን መሳብ ነው፣ ቱሪዝምን መሳብ ነው። ቱሪዝም መዳረሻ ማረኛ በፊት በእኛ አፋር ያው ዋናው ኤክስፖርት ኢምፖርት ዋና መስመር እንደመሆናችን ይመጣል። የኢንዱስትሪ ማዕከል ማለት ሳማራ ሌሎች አካባቢዎች አዋሽ የኢንዱስትሪ ማዕከል ነው፣ ቢዝነስ ማዕከል ማለት እና በሚቹ ነው አካባቢ 24 ሰዓት የማያንቀላፋ አካባቢ 24 ሰዓት የማያንቀላፋ አካባቢ እንቅስቃሴ ላይ ነው። ያሩት ራሱ ወደብ ነው። ደረቅ ወደብ ማለት ሳመራ ላይ ያለ። ስለዚህ አሁን ሌሎቹ ላይ እንስባብ በጋዜጣ አንፃር ሲታይ ዋናው መሳሙ ነው ያለው ጸጋ ነው። ኤርትራ ላይ አሁን 24 ሰዓት ቱሪዝም መዳረሻ ነው የሚያስተናግድ። ያ ቦታ ላይ አሁን የቢሮ ራሱ እዚሁ እያስተባበረ በአሁኑ ሰዓት ባለሀብት እዛ ሎጂ አሁን ጀምሮ ሎጂ ይዛል። ስለዚህ አሁን ለአንድ ቀን ይመጣው ማለት ነው ለ2 ቀን ለ3 ቀን ለ4 ቀን ይቆያል ማለት ነው። እናንተ የሚወጡት አብዛኛዎች ዳሎል አለ እንደዛ ቱሪዝም መዳረሻ እንደዛ ሎጂ አሁን ለማክፋት ነው። በቱሪዝም እንደዛ አሁን ሰሜን ተወሰዱ ማለት ነው። ስለዚህ በተለይ የቱሪዝም መዳረሻዎች ላይ
ማቆያ ቦታዎች፣ ሳቢ ቦታዎች፣ ሆቴሎች፣ ሪዞርቶች የማዘጋጀት ስራ ይህንን አሁን ሁሉም ባለሀብቶች ሊሳተፉበት የሚገባ ቦታ አዋጭ ነው፣ ትልቅ አዋጭ ነው። ምክንያቱም የዓለም ቱሪስት በዶላር የሚስተናገድበት ቦታ በዶላር ወደ አመት በላይ ወደ 30 የሚጠጉ አካባቢ አመት ያልተሰሩ ስራዎች በእርግጠኝነት በዚህ 6 ዓመት ሰርተዋል። 50 ሺህ አካባቢ ነበር የግብርና 50 ሺህ ሄክታር ከ100 ሺህ ሄክታር በላይ ነው እየለሙ ያለ በቃ አሳድገናል። አሁን አፋር ላይ አንፈተን ድርሻ አለን፣ ግብርና እናመርታለን፣ ይገባናል። በቃ ስለዚህ የትናንቱ የኢህአዴግ አስተሳሰብ አይሰራም። ስለዚህ በፖለቲካ ብቻ ሳይሆን በኢኮኖሚም አጋር ነበር። በኢኮኖሚ ራሱ አጋር ማግለል ነው እና ይህንን ሁኔታዎች በጣም የሰበርንባቸው ሁኔታዎች ሰበርናል እና በመንገድ መሰረተ ልማትም ጥሩ ያልንባቸው ሁኔታዎች አሉ። ብዙ መንገዶች አሉ። ኢሪጌሽን ላይ ሰፋፊ ፕሮጀክት አለ፣ ጥሩ ፕሮጀክት በማልቀ ስሩ። ምክንያቱም እኛ ትልቁ ዝናብ እጥረት ስላለን ዝናብ እጥረት ያለበት አካባቢ ስለሆነ አምራች ዋናው መስኖ ነው። ከመስኖና ቆላማና ሚኒስቴር ጋር በቅርብ እየሰራን ግድቦች እየሰራን ተግባብተን እንዴት እንሰራለን። ትናንት በኮንትሮባንድ ሲወጣ የነበረው የቁም እንስሳት አሁን ሚሌ ላይ እንደ ሀገር ትልቁ ኳራንቲን ማዕከል ፈጥረናል። ስለዚህ ሚሌ ላይ ዶላር እያመራት ነው። ሚሌ ላይ ዶላር ኳራንቲን ማዕከል ላይ ኤክስፖርት እያደረግን ግመሉንም ከብቱንም ፍየሉን ያው የአካባቢው ማህበረሰብ እስኪ ቦረና ተጠቃሚ የሆኑ ትናንት ሲያስጨንቁን የነበሩ ነገሮች ማለት ነው። ለምን የሀገር ጥያቄያችን ማለት ነው። አሁን መንግስት ፈላስጢኖች መንግስት ለምን አንሆንም ይላሉ። እኛ ደግሞ እንደ ሀገር ማለት ነው ሀገር ላይ ወሳኞች ለምን አንሆንም? ሀገር ጉዳይ ሴንተር ፖለቲክስ ለምን ቦታ አይሰጠንም? ያን ጥያቄው ምን ያ ጥያቄ ነበር የለም። አሁን ያ ጥያቄ የለም። አሁን ጥያቄው ልማት በቃ ልማት ላይ ያግዙን። እያንዳንዱ ሚኒስትሪ፣ እያንዳንዱ ባለስልጣን፣ እያንዳንዱ ኮሚሽን በቃ በዚህ ላይ አባር መጥተህ ያግዘን፣ በዚህ እናግዝ፣ በዚህ አብረን እንስራ። በቃ ይሄን አሁን አጀንዳችን ያው ልማት ነው። አጀንዳችን ድህነትን ማሸነፍ ነው። አጀንዳችን ስራ ዕድልን መፍጠር ነው። አጀንዳችን ራስን ችለን ከዛም ኤክስፖርት ማድረግ፣ ለማዕከላዊ ገበያ መቅረብ። ፍራፍሬ ለማዕከላዊ ገበያውን ወደፊት አፋር በፊትኛ ባለፈው ዓመት ከልማት ፕሮግራም ታይዘው ክቡር ጠቅላይ ሚኒስትር ኢኒሼቲቭ ወስደው ያስጀመሩት ልማት ፕሮግራም አለ። አጋጣሚ በዛ ላይ ደግሞ የፍራፍሬ አርባ ምንጭ ነበር። አርባ ምንጭና ሙዝ ዘመድ ነው፣ ዘመዶች ናቸው፣ ጎሳ ናቸው። እኛ ደግሞ ሁለተኛው አርባ ምንጭ ለመሄድ ደግሞ ወሰንና ጀመርን ወደ ስራው። አሁን ለአዲስ አበባ ገበያ እያቀረብን ሌላ ቦታ ላይ የሚወስደው ያህል ጊዜ ከኛ ይወስድ በቃ ሌላ ቦታ ላይ 8-9 ወር የሚወስድ ከሆነ እኛ አካባቢ ላይ 6 ወር ይደርስ በሰባት ገበያ እናደርስ። አሁን ባለፈው ሐምሌ ነሐሴ መጨረሻ ይተካል ነው። አሁን ገበያ እያጥለቀለቀ ጉሙዙም እያጥለቀለቀ ፓፓያም እያጥለቀለቀ ማነው ላይ ሞዴል ለመሆን ፍራፍሬ ላይ ሞዴል ለመሆን ምክንያቱም ቆሚው አመቱ ሙሉ ቆሚው ስላለ በቃ አንድ አመት በፊት የነበረው ባህል ጤፍ በቆሎ በአመት አንዴ ማምረት ማረፍ አሁን የለም። አሁን እያስቀረን ነው። ባህል ለማረፍ ነው። አመቱ ሙሉ በሽፍት በቃ ይነሳል፣ ጤፍ ይነሳል፣ በቃ ሌላ ይመረስ እንዳይመረስ በቃ ጎን ለጎን ደግሞ
ሙዝ ይመረታል፣ በቆሎ ይመረታል፣ ቲማቲም ይመረታል፣ ሽንኩርት ከለውጡ በኋላ ያለው ሁኔታ ለመግለጽ አሁን ጭንቀታችን ማለት ነው። ሌላው ቀደመን እኛ ቀረን አይነቱ ነው እንጂ የቁጭት ጊዜ ነው። አሁን ያለው የቁጭት ጊዜ ነው። በቃ ጥሩ ነው ሲባል በዲግሪ ልዩነቶች አሉ። ስለዚህ የዲግሪ ልዩነቶች እንዳፈርም እንዴት እናት። ምክንያቱም ትናንት በመግለል ምክንያት ያለፉን ሂዳዎች አሉ። የአሁኑ ችግር ብቻ አይደለም፣ ሂዳዎች ተሸክመናል። ለምን በቃ የኢህአዴግ ራሱ እቅድ ያዘጋጃል። በኋላ በቃ እና እንደሆናችሁት ሆኖ አይነት ነው የነበረው እና ከዚህ አልፈን አሁን ሰዓት ያኔ ታይም በቃ አንድ ክልል አዲስ ነገር ሲፈጠር በቃ እኛ ደግሞ የችን እንደሰርቶ ማሳየት ነው። የተለያየ ለውጥ ማምጣት እንደሚቻል አረጋግጥ እና ደግሞ እንቀጥልበታለን ኢንሻአላህ።